እድሜ ትንሽ ቢሆኑ ታሪክ የ40 ዓመት በሉ በጣም ብዙ ታሪክ ያለኝ ሰው። ኧረ ተው እግዚአብሔር 10 ዓመት በኋላ ደርተልከለ ዴሊቨሪ ጀመርክ እንዴ? ታዲያ እኛ ማንገባበት ቤት ማንነግራቸው ታሪክ የለም ለተመልካቾቻችን። አንኳኳለሁ አትከፍትልኝ አንኳኳለሁ። እዛ ልክ ክፍት አድርገሽ ወጣ ከዚህ ቤት በጣም እያሰደበችኝ እንደውሻ። በቃ ቺክኑ አይቀር ፍሩቱ፣ እርጎ፣ አይቡ ለቪዲዮ ነው የምትሰራው ወይስ ብዙ ጊዜ የምትመገበው ምግብ ነው? የእናቱ ለታዋን ባውሳው ዳለው ስራ ስትወጣ እንድትወጣ አልፈቅድላትም። አንተ ጋር እንድትውል ነው? በቃ እኔ ጋር እንድትውል ነው። ለማሳደግ በጣም ብዙ ለፍታለች። ልጇን ትወዳለች አብልታ ከራሷ። ኬጂ 1 እንደተማርኩ ኬጂ 3 ላይ ፎረፍ ይጣፋው ከትምህርት ቤት። አንተ ፎረፋ ከኬጂ ጀምሮ የት ነበር የምታድሩ? ሱቆች ላይ ጥግ ይዘን እንተኛለን። ልብስ ምናምን እንደዚህ የምታቸው ጠባሶች በቃ ከሰው ይጣላል። ተፈነካክተህ ምናምን ነው? በ8 ዓመት ነው ከዛ ይጣላል። በዛን ሰዓት ሰንበት ትምህርት ነው ጸባይን ያራመው። 1 ዓመት ከ3 ነው እንደዚህ ታዋቂ ሆንከው? አዎ ቲክቶክ አጭር ጊዜ እኮ አሜዚንግ። ቆይ እስኪ እዚህ ኦርደር ሳይገባልን አይቀርም። አንድ ኦርደር ተቀብያለሁ። እሱን ሰርተን እንመጣለን ማለት ወደ አይደለም ሁሌ እንደዚህ የምትበላው አባት በጣም ዛፍቶ። አሁን ነገ እንደምትበላ እርግጠኛ ነኝ። የዴሊቨሪ ስራ ይሄን ያህል ያበላል ማለት ነው እኔም ልጀምር የሚል በጣም የብዙዎች ጥያቄ ነው። በሳምንት እስከ 10,000 ሜክ የሚያወጣው። አሁን ምን ቀረ? እኔ ሚስትህ ብቻ ባካራሴ አራግባኛ ትናንት ጎዳና ላይ የነበረ ልጅ ያው መሀል ቦሌ ላይ ትኖራለህ። እውነትም የ40 ዓመት ታሪክ ነው የምታወራው። እሺ ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ከዴሊቨሪ ሰራተኛ ጋር ውለን ላይፉን ህይወቱን አይተን አናቅምና ዛሬ ለመጀመሪያ ጊዜ ቤቱ ኑሮ ህይወቱ እንዴት ነው ብለን ልናይ መተናል። እኔ ትንሽ አልፍጃለሁ መከፈል እንደ ስላንተ እያወራሁ ነው። አታስጨርሰኝ እንዴ ነው በእናትህ ደህና ነህ? አረፈርኩ እንዴ? አይ ትንሽ አረፈች ብያለሁ። እዚህ ነው እንዴ የምኖረው? እዚህ ነው የምኖረው። እንደምትል ተከራይቼ ነው። ደስ ይላል። አይ ገዝተህ መስሎኝ ይላል። በጣም የሚያምረው አሪፍ ነች። ያ አሜዚንግ። ለቦሌም እዚህ ስራ ቦታም እዚህ ስለሆነ እሺ ቅርብ ነው። ተማሪ ሰው መጀመሪያ ቤት እንገባለን ወይስ ስራ ሄደን ብንመጣ ይሻላል? በጣም አሪፍ። እንደዛ ከሆነ ተመልካቾቻችን የሮቤል የዴሊቨሪው ባለሙያ የሮቤልን ህይወቱ ቤቱ ኑሮ ምን ይመስላል፣ ምግቡ፣ አመጋገቡ፣ ከየት ነው የሚገዛው፣ እንዴት ነው የሚሰራው፣ እንዴት ነው የሚበላው እያንዳንዱ ነገር እንነግራችኋለን። ከዛ በተጨማሪ ደግሞ ድንቅ ያልተነገረ ታሪክ እንዳለህም ሰምቻለሁ። እያንዳንዱ ነገር ከኛ ጋር ታሪካችን ብዙ ነው። እኛ ጋር ስትቆይ ሁሉንም ነገር ታገኛላችሁ። ዛሬ የዴሊቨሪ ታሰራይ ነው? አዎ እንሰራለን። በስማ ልምረጥ የትኛው ይሻላል? አይቲ መቻል አይቲ እኔ እንጃ ምረጥልኝ አንተ። እሺ ቻሪት መሳለች ምትወታለች። እኛን ሞከር ሰርቪስም ስላረኳት ሰርቪስ ሆናለች። ኦኬ ንፋስ ምናምን ቼክ እናድርጋ። ሲበቃ በቃ በል። አይ በቃ እንደ መኪና ልኬት የለው። አይ በቃ ለበሶስ ምናምን በእጃችን ቼክ ያደርሳል። ግን እስኪ በቃ በጣም አሪፍ በጣም አሪፍ። ሌላ ምን አለን? ስለዚህ ባግ ማዘጋጀት ይችላልው። ባግም ደስተካ። ኦኬ እኔ ራሱ ዴሊቨር አደርጋለሁ። ኦኬ ያው ከተስማማ በዚህ ትቀጥላለህ። ከተስማማ በዚህ ትቀጥላለህ። ዘርፍ እንቀይራለን። ሻው ያስ ይሄ ግን አንተ ስታምር በጣም አሁን እሱ ውስጥ መጠጥን ምግብን ሁሉ ነገር ነው የምትበት። ሁሉ ነገር አስፔዛ ሁሉ ይዝበታል። አስፔዛ አይከብድም? አይከብዳል። አንዳንዴ ብዙ ሲሆን ያው እዚህ ላይ አድርጌ እየበህላል። እዚህ ላይ ከስተመሮቼ አስፔዛማ ገዛላቸዋለሁ እና ዱቄት ያሸን ነበርና ያው እየገፋው ብዙ ጊዜ ሄዳለሁ። አይክሉ ይመቻል ብዬ ተስፋ አደርጋለሁ። እሺ እንሞክራለን። ያው ካልተመቸም ሌላ እንፈልጋለን። አረ አሪፍ ነች። ይመቻል። ታስታውቃለች። አሪፍ ነች። ያ ጎበዝ ነህ። ጎበዝ ነህ። ኧረ ተው ምንም አይደለም። ያው ማልችል መስሎኝ ነበር። ማልችል መስሎሽ ነበር? መጀመሪያ ላይ ማልችል መስሎኝ ነበር። ኧረ እኔ በአንድ እጄ ምናምን ሁለት እጄ ለቅ የለ እንደዚህ አይነት ቅብጠት እንኳን አልተውም። ሳይክል ይጥላል እንጂ ሳይክል መጥፎ እኮ ነው። ሳይክል ያወዳደ በጣም መጥፎ ይልጣል። በጣም
እኔ ከአንድ 3 ወድቄያለሁ። 3 ብዙ ጊዜ ወድቄያለሁ፣ ግን ከባድ አወዳደቅ 3 ወድቄያለሁ። ከባድ አወዳደቅ እግዚአብሔር በጣም ተጎዳ። አይ አንድ ጊዜ እጄ ወለም አለኝ። እሺ እና ያው ታሸውት በሳምንት ምናምን ተወኝ። ወለምታ አለ ወለምታ። ኦኬ ያዘው ይላል። ከ10 ዓመት በኋላ ደርሰህ ልትቀርበኝ ከባድ ነው። ሳይክል መንዳት ስለቻልክ ብቻ ትሰራዋለህ? ትችላለህ። ኖርማል ነው። ሳይክል ስለቻልክ ብቻ ትልቅ ሰዎች የምትላቸው አሉ ይሰራሉ። ኦኬ ስንት ትዳር መስርተው የሚኖሩበት አለ በዚህ። ኧረ እባክህ እግዚአብሔር ትዳር መስርተው ልጆች ወልደው በዚህ የሚተዳደሩ አሉ። በጣም ምን አይገጠመኛለህ? ገጠመኝ የጀመርኩ ሰዓት አካባቢ ነው። እሺ እዛው ላይ እያለሁ ማለት ኦርደሩን ማነሳበት ራቄን ነበርና ወደ 2 ኪሎ ሜትር ነው። ኧረ እባክህ እዛ ድረስ ሄጄ ፈርመ ነበር የምትወስዱ በሰዓቱ። እሺ ፈርሜ ሄጄ ምግቡን ሳሊስ በባሪው ምግቡን ሳሊስ ድካሙ ነው እንትን ያደረገ። በቃ ጀማሪ ስለነበርኩኝ ቸኩያለሁ። ደቂቃ አንድና እቺ ደቂቃ ነው ሐሳቢ። ደቂቃው እንዳታልቅ። ኦኬ ከዛ ከስተመር ጋር ከፍታለሁ። ቦርሳውን ክፍት አደርጋለሁ። ባዶ እንደገና ያን ተመልሼ ለማምጣት አልቀበል ማለት ይችል ነበር፣ ግን ልጅቷ አምጣው አለችኝ። አንዳንዴ አሁን መንገድ ተዘጋግቶ ብታረፍድ ምናምንስ ሰው ርቦት ሊያዝ ይችላል። ትክክል። ሐሳቡን ይቀይራል። አልፈልግም ካለ በራስህ ኪሳራ ነው። ኧረ እባክህ ያን ሁሉ ለፍተህ ጉልበትህን ገንዘብህን በራስህ ልፋት ሐሳብ ይቀይራሉ። በስ ዝም ብሎ አዞ ስልካቸው ማይሰራል። ስልካቸው አይሰራም። በዛን ሰዓት ትከስራለህ። ቆይ እስኪ ግዝሽ ኦርደር ሳይገባልን አይቀርም። እዚያ አካባቢ እናድርገው። ኦኬ አንድ ኦርደር ተቀብያለሁ። ኦኬ ስንሰርታን እንመጣለን ማለት ከዚህ አንስታ ቦሌ ነው። እዚህ ቦሌ ነው። አትሰካ። ኦኬ በጥንቃቄ መክተት ያለብህ። በጥንቃቄ ይደፋ አስበው። አዎ ምግቡ መጣፈጥ አለመጣፈጥ የኛ ግን ያው ቆንጆ ነገር ነው የምንሰጣቸው። በትኩስ ነው የሰጠናቸው። መንገድ ሳንሰሳ አንቀረው። እግዚአብሔር ሎኬሽኑ በዚህ ጋር ነበር የሚያሳየን። ዝግ ነው ኦልሬዲ። ስለዚህ ከስተመር ጋር ደውለስ ነው ለሆነ ሰው ሰጠው ወይ እኛም በለዋለን። እንዳይ ዞረን እንግባ ማለት ነው። ክራውድ ነው በዚህ ጋር ዝግ ስለሆነ እንዳይ ዞረን እንግባ። ኧረ ተው እንደዚህ ግን ይገጥማል ብዙ ጊዜ መንገድ መዘጋት ምናምን። ያው ስትሄድ በዛ መንገድ ሎኬሽኑ በዛ ጋር ሲመራክ እዛ ጋር ተዘግቶ ታገኛለህ። ኦኬ ከዛ ደግሞ እንደገና ሌላ ቦታ ትሄዳለህ። ሌላ ደግሞ ዞረን ማይደን ነው ማለት ጠፍቶ ምናምን ቤቱ ማግኘት አትረስ። በጣም ብዙ ተቸግራታል። አዎ በደምብ ይቸገራል። ስንት ጊዜ ከስተመር ተናጫናጭውብኝ። ሎኬሽኑ አንዳንዴ የሆነ ዲቴል ቦታ አይመራህም። ኦኬ የሆነ ያልሆነ ቤት ወይም የሆነ ህንጻ መሀል ውስጥ እዚህ ውስጥም ሊከት ይችላል ያለው ነው ጓጉት። ከዛ አንተ እዛ ስትሄድ እዛ የለም። በቃ እሺ። እና ድጋሚ ቼክ እናድርገው። ዞረን እንግባ። እሺ። ኧረ እንደዚህ ግን ከባድ ነው። በጣም መበላት የለበትም ብለህ ታስባለህ? እንዴ ግድ ነው ታዲያ። ያንተ ምግብ አንዴ የምጠብቀው በኋላ ይሄ ሁሉ አጠራቅሜ ይሄ ሁሉ ድካም ስፖርት በለው እኮ በቃ ይሄ ቀላል ይሮጥ ነው የምትለው። መንዳት የሚመቻ አይመስለኝም። ግዝሽ ጠበብ ትላለች። በዚህ ውስጥ ምንሽ ነው ኮለካለን። በስመ አብ ይሄ ውሻው መጣል። ኧረ አይላክ ሚናካ አይመስለኝም። እቺ የሐረሯን መንገድ አስታወሰችኝ። ሐረር እንደዚህ አባ መንገድ አለች ሐረር። ና በእናትህ ከድካም እስኪ በእናትህ ያንተ ምግብ እስኪ ደርስ እኛ ስራው እንዴት አየው? ቀላል የሚባል ስራ የለም። አሁን ከዚህ በኋላ ራሱ አሁን ላይክ ሰዓቱ ትንሽ አረፍ የሚልበት ቀዝቀዝ የሚልበት አይደለ እና እንቀጥላለን ብለኛል። አሁን ከዚህ ከተጫወተ አንተ ትሰራለህ ማለት ግን ደንበኛን አላባረርብህ አይባር አንተ ወቴ ራስ ሮቤን ላክልኝ ነው በጣም ነው የሚወድኝ ከስተመሮቼ በጣም ሌላ ሰው ላክላችሁ ስላችሁ ራሱ አይ በቃ ስጨርስ ነው የሚገርም ነገር። ለምን እኔ እንጃ በቃ በጣም እንትን ስለምላቸው በቃ እሺ ስለምላቸው በጣም ነው የሚወዱት። እየራማቸው አንተን ይጠብቃሉ። ብዙም እንትን አስፌዛ ምንም ስለምገዛ ምግብ ብቻ አድርስላቸው ሌላ የሚያስፈልጋቸው ነገር ከሱቅ ከምን እገዛላቸዋለሁ። ኦኬ ከዛ ማለት እኔ ከዚህ ሁሉ ደግሞ ስራ ምግብ ብዙ ጀርባ ደግሞ
ይሄ ልጅ እስኪ የመጣበትን መንገድ ትንሽ ነገር ለተመልካቾች እንንገራቸው። በጣም ብዙ ታሪክ ያለኝ ሰው ነው። እግዚአብሔርን እርግጠኛ እንዴት አትመስልም ግን እኮ ገና ማለት ላይክ ብዙ ይሄ በህይወትን በጣም በብዙ መንገድ ርቀት የተጓዘ ሰው ምናምን። እድሜ ትንሽ ቢሆኑ ታሪክ የ40 ዓመት በለው አጭር ቢሆኑ። እድሜ ስንት ነው አሁን? ታሪክ ግን የ40 ዓመት ነው። ታሪክ የ40 ዓመት ነው። ዘረዝሯል ድረስ ጎዳና ሁሉ ኖር ያለው። እናቴ በጣም አስቸጋሪ ልጅ ነበር። ቆይ ያዝልኝ። ሮቤል የት ነው የተወለደው? እኔ የዝዋይ ልጅ ነኝ። እናቴ ከክፍለ ሀገር ነው የመጣችው። የዝዋይ ልጅ አለችው። ከትግራይ ክልል አካባቢ ነው የመጣችው። ከፋዘር የሚተዋወቁት ወደ ሻሸመኔ አካባቢ ነበረ። ከዛ በኋላ ያው እኔ ከተወለድኩ በኋላ ከፋዘር ጋር አልተስማሙምና ማዘር ያው ሲንግል ማም ሆና ያሳደገችኝ። በዛ ሆና ግን በጣም ብዙ አስቸጋሪ ልጅ ነበሩ። ብዙም ስራ ስትወጣ እንድትወጣ አልፈቅድላትም። አንተ ጋር እንድትውል ነው? በቃ እኔ ጋር እንድትውል ነው። አካራይም እስከሚያስወጣ ድረስ ቤት ኪራይ ተከራይታ ነበር የምኖረው ማለት ነው። በ4 ዓመት ነው ትምህርት የገባሁት። እንዴት ክፍለ ሀገር እንደዛ? አይ በቃ ማዘር ለምና በመከራ ነው ያስቀመጠችው እንዲሁ እንድትውልዛ። ከዛ በኋላ ኬጂ 1 እንደተማርኩ ኬጂ 3 ላይ ፎርፍ ጠፋው ከትምህርት ቤት። አንተ ፎርፋ ከኬጂ ጀምሮ ኬጂ 3 ጠፋው። እሺ በቃ አስተማሪቷ ሁሉ ተጨንቃ እኔን ፍለጋ ወጣች። እሺ ከዛ እኔን ፍለጋ በምትወጣበት ሰዓት የአንገት ወርቋ ራሱ ጠፋባት። ያስተማሪዋ የአንገት ወርቋ ጠፋባት። ከዛ በኋላ ይሄ ልጅ ጠፋባት በቃ እኔን ፍለጋ። ዝዋይ ብዙም ያደገች አልነበረችም። ትምህርት ቤት ብዙም ጫካ ምናምን ነበርና ጫካ ስትፈልገኝ እኔ ግን ስፓልት አቋርጬ ምናምን እቤት ገብቻለሁ። እቤት ስመጣ ራሱ ደንግጠዋል። ኦልሞስት የ4-5 ዓመት ልጅ ነገር ነው። ከዛ ደንግጠዋል። የ5 ዓመት ልጅ ሆነ ነው ፎርፋ የጀመርከው? በቃ አስቸጋሪ ልጅ ነበርኩ በጣም። ከዛ በኋላ አስተማሪቷ እኔ እለቃለሁ አለች ከትምህርት ቤት። እኔ እለቃለሁ። ከዛ በኋላ ማዘር አይ አንቺማ አትለቂም አለች። እኔ ለቀኩኝ። ከዛ በኋላ ማዘር በቃ ከአቅም በላይ ሲሆንባት በጣም አስቸገርኳት። እኔ ብቻዬን 4 ልጅ በለኝ ግን ብቸኛ ልጅ ነበር? ብቸኛ ልጅ ነኝ። ማዘር የወለደችኝ በልጅነቷ ነው። ምናምን ነገር ወለደች። በጣም አስቸገርኩ። ከዛ በኋላ ወደ አያቶቼ ጋር ላከች። ለምሳሌ ማዘር በጣም ከምታስቸግራቸው ነገር እስኪ በጥቂቱ። ማልቀስ፣ በቃ ብዙ ቤት ራሱ በእኔ ምክንያት ለቃለች። የሚገርም ነገር አከራይ እያስወጣ በቃ ረብሻለሁ፣ ማታ አለቅሳለሁ። ከዛ በኋላ ግን ያው አሁን የተረጋጋ ሰው ሆኛለሁ። ከዛ ወደ አያቶቼ ላከችኝ። ወደ ትግራይ አካባቢ። ወደ ትግራይ የት አካባቢ? ወደ ትግራይ ከአድዋ ወደ ዳጋብሪ የምትባል አካባቢ ነች። እዛ ላከችኝ። እዛም አስቸጋሪ ልጅ ነበር። እዛ ላከችኝ። ያው ማዘር አረብ ሀገር እንድትሄድ ፈልጋ ነው። አረብ ሄዳ መስራት ነበረባትና እዛ ላከችኝ። ከዛ በኋላ እዛም እስከ 3ኛ ክላስ ተማርኩ። እዛም በጣም አስቸጋሪ አለቅሳለሁ። አያቴ በደምብ ትንከባከበኛለች። ከልጆቿ ለየት አድርጋ የምታይኝ። በጣም ከሰው ጋር እጣላለሁ። እዛ ራሱ እንደዚህ የምታያቸው ጠባሶች በቃ ከሰው ይጣላሉ። አፈነካክተ ምናምን ነው። በ8 ዓመት ነው ከዛ ይጣላሉ። አስቸጋሪ ነበርኩና ያው ማዘርም ከ3 ዓመት በኋላ መጣች። ከ3 ዓመት በኋላ ያው በልጅነቴም ስለላከችኝ እዛ ሄድኩት። በ5 ዓመቴ ነገር ነው። በ5 ዓመት ነው የሄድኩት ወደዛ። እዛ ወደ 4 ዓመት ቆየሁ። ያው የነበርንበት ቦታም ኔትወርክም የለም። ከስንት አንዴ በ2 ወር አንዴ ምናምን ማገኛት ማዘርን በስልክ ራሱ። ስትመጣም ወደዚህ ይዤ ልምጣ ስትለኝ ፈቃደኛ አልሆንኩም። ብዙ ልብስ ምናምን ይዛልኝ መጣች። እሱ ተደሰቱ፣ ግን የእናትነት ፍቅር አላወቅኩም። ገባህ? እኔ ስትለኝ እዛ አዲስ ህይወት መስርቻለሁ፣ ጓደኞች አሉኝ፣ ትምህርት ቤት አለኝ። ስለዚህ ከዛ ወደዚህ ለመምጣት ፈቃደኛ አልሆንኩም። ከዛ በኋላ ትኬት ቆርጠ ምናምን ወደዛ ልመጣ እኛ አልጋ ይዘናል። ጠዋት ለሽንት ብዬ ጠፍቼ ተመለስኩ ወደ ቤት ወደ አያቶቼ ቤት። ከዛ በኋላ በጣም በቃ እንደማልመጣ ነገር ስታቅ እሷ ጥላኝ መጣኝ ወደ። ከዛ በኋላ እዛው ቀረውና አጎቴ በመከራ ባብሎ ምናምን ይዞ የመጣ ወደዚህ ወደ ዝዋይ ከሄድኩም በኋላ በጣም አስቸገርኳት። በቃ ልታዘዝ አልኩ። ትምህርትም እየተማርኩ ነው፣ ግን በቃ እሷም ኃይለኛ ነበረች ማለት ነው። በእንትን ነው የምታውቀው፣ በቃ በቁጣ በኃይለኝነት። ያ ደግሞ ወደ ውጪ እንድሸሽ ያደርገኛል። ስትመታኝ ሸሽ እሮጣለሁ፣ ወደ ውጪ እሮጣለሁ። ያ ነገር ወደ ውጪ እንደወጣ አደረገኝ። በጣም አስቸገርኳት። በጣም ቻሌንጅ ሆንኩባት። በእኔ ምክንያት ራሱ ሰው ጎረቤት ምን አድጌ ይሄ በ10 ዓመት ነው። ከዛ በኋላ እንዳጋጣሚ ሰፈር ላይ ጥሩ ያልሆኑ ልጆች ነበሩ፣ እንደዚህ ውጪ የሚያበዙ ከኔ ከፍ ያሉ ናቸው በእድሜ። ከዛ በኋላ ከነሱ ጋር ታውቄ እንዳጋጣሚ ጠፋሁ። እነሱን እዛው አዋራኋቸው ምናምን። እነሱ ውጪ ምናምን ስራ የሚሰሩ ናቸው፣ ስፓልት ዳር መኪና አጠባ፣ ፓርኪንግ ምናምን። ዝዋይ። እሺ። ከዛ በኋላ ወደ እነሱ ጋር ተቀላቀልኩ። በመከራ በቃ ፈልጋኝ በማታ አስገኘችኝ። ገባው በቃ እንደዚህ የተማለስኩ በመጨረሻ በቃ እምቢ አልኩ። ቤት አልሆነም በቃ ስትመጣ ሁሉ ሸሻለሁ፣ ጠፋለሁ። ከዛ በኋላ በቃ እስከ 6 ወር ጎዳና ነው። ስንት ወር? 6 ወር ወጣ ከቤት? በ10 ዓመት 6 ወር። በ10 ዓመት ጎዳና ሆኜ ግን ጀብሎ ምን ሰራለሁ። እንደወጣ ለምሳሌ የነበረውን ነገር እስኪ አስታውሰው። ከትግራይ እንደመጣሁ 1 ዓመት ማድረግ ነበር። ከቤት አልወጣም ብዙም። ያ ውጪ ሳይው ደግሞ በጣም ደስ አለኝ። ታውቃለህ፣ የውጪ ነፃነቴ ምንም እንትን አልተመቸኝም። ምክንያቱም ናፍቆት አለብኝ የትግራይ። በቃ ማዘርም ብዙ ለፋች። በቃ እኔም እያዝ ልጅ አልደረው እሷ እያስፈለገች ያው እንዳለው ግን ሰው ይነግራታል፣ እያየ ይነግራታል። እሺ። ከዛ በቃ ከልጆቹ ጋር ብዙ ጊዜ እንደዛ ቆየን። ጀብሎም ሰራለሁ፣ ሊስትሮ ራሱ ሰርቻለሁ።
ሊስትሮም ሰራ ሰው ሁሉ ገርሞታ ተማም እያለ በትንሽ ብር ማይሰጠኝ ከሊስትሮ እጥፍ እያደረገ በርታና እያለ ምሳ ይጋብዘኛል፣ ያበሉኛል፣ ያጠጡኛል። ያ ነገር ደግሞ እኔ በጣም ተመቸኝ። ሹፌሮች ሁሉ ናኛ ጋር ትላለህ እስከሚሉን ድረስ በከሌሎቹ በቃ ቢያንስ 10 ዓመት ነው ይያለው። ትንሽ ነው የመስራት እንትን ግን አለ፣ የመስራት ፍላጎት አለኝ። የት ነበር የምታድሩ? በቃ እንደዚህ ሱቆች ማለት ነው። ሱቆች ላይ ያለ ሱቆች ላይ ጥግ ይዘን እንተኛለን። ከዛ በኋላ እንደዛ ጎዳና ላይ ያለው ብዙ ጊዜ እገባለሁ። የት ነው የምገባው? እቤት እያያዙ ያስገቡኛል። አላድርም ግን አቤት በእናትህ ሽልክ ቢወጣ እየተያዝክ ትሄዳለህ። እሺ ከዛ ትወጣለህ? እወጣለሁ። እሺ በቃ እዛ እንትን እያልን በዛን ሰዓት ያው ምግብ ምናምን ችግር የለም ተመላሽ እናገኛለን። መላሽ ነው በሉት። ሰዓት ስራውን አቆምኩና ኢንቪት 2 ብር እንገባለን። 2 ብር ጠዋት እስከ 2 ሰዓት ገብተን እስከ 10 ሰዓት እንቆያለን። አረፈ 2 ብር ከፍላችሁ ፊልም ቤት ከጠዋት 2 ሰዓት እስከ 10 ሰዓት እስከ 10 ሰዓት ማለት ነው። ምን አይነት ፊልም ነው የምታዩት? በቃ አማርኛ ያርጉታል፣ እንግሊዝኛ በቃ ብዙ ቅልቅል ያሉ ፊልም። እሺ ከዛ በኋላ እዛው ተመላሽ ማውጣበት ቤት እንትን አንድ ስራ ጀምሩ። እቃ ማጠብ እቃ ይሄ ሁሉ በ6 ወር ስታይ እቃ ማጠብ ጀምሩ። 10 ብር ነው በቃ የሚከፈል። 40 ዓመት ታሪክ ነው የምታወራው። እሺ 10 ብር ነው በቃ የሚከፈልና ያቺን 10 ቀን ሙሉ እስከ ቢያንስ እስከ 10 ሰዓት ነው ስራ የሚጨርሱት። 10 ሰዓት 11 ሰዓት እስከ 10 ሰዓት ሳህን ታጥባለህ። እዛ ሳህን አጥባለሁ። እዛ ደግሞ በጣም ልጆች ይወዱኛል። ማዘርንም ሁሉ በታሪክ ያውቋታል። ማዘር በጣም ትታወቃለች እሱ አይደልና እዛው እያጠብኩ የሆነ ሰዓት እግሬ ላይ ቡጉንጅ ነገር አመመኝ። እዛ ቤት የሆነች ልጅ መጣቻለች ከአረብ ሀገር። ኦኬ መታመኝ ስታይ ተሸክማኝ ሆስፒታል ላሳክመኝ ምናምን። ከዛ በኋላ እዛው ቤት መኖር ጀመርኩ፣ እዛው እቃ ማጥበት ቤት። ከዛ በኋላ ልጆቹ እኔ ወደዛ ጋር ስገባ ብዙም ደስተኛ አልሆነም። ከዛ በኋላ እናትህ ትመጣለች እዚህ ቤቱን ነግረናታል ልትመጣ ነው። እኔ እናቴ በጣም ነው የምፈራት የነበረውና እሷ ከመጣች በቃ ወጣው። ከዛም ግን እነሱ የውሸታቸውን ከነሱ ጋር እንደሆነ ከነሱ ጋር ከዛ በመከራ ይሄን ያህል ጊዜ ቆየውና ወደ 6 ወር አጎቴ መጣ። እንትን መከላከያ ነበርና ፖሊስ ይዞብኝ መጣ። አስፈራርቶ ሊያስገባኝ ማለት ነው። ከዛ በኋላ ፖሊስ ይዞብኝ መጣና ብዙም አልተጫነኝም። እና ሮቤል እንዴት ነው ብሎ ሻዩና በቃ ብሏል። ኃይል አልተጠቀመም። ከዛ በኋላ ፖሊሱ መክሮ ምናምን ውጪ ካገኘን ካሁን በኋላ እናስራለን አለ። ፍራቻ አደረብኝና ወደ ቤት ሄድኩኝ። በቃ ካሁን በኋላ ስትፈልግ ቀን ውጪ ቀን ውጪ ዋላሉ። ቀን ውጪ ዋል ማታ ቤት ገባሉ። ማታ ቀን ውጪ ዋላለሁ፣ ማታ ወደ ቤት ገባለሁ። ትምህርት ምናምን አቆማል። በዛን ሰዓት ትምህርት አቆማለሁ። ከዛ በኋላ ደግሞ ቀስ ያልኩ ጀመርኩኝ። እዛ ትግራይ ተምሬ መጣሁት ከ1 እስከ 3። ከዛ በኋላ ከስንት ጊዜ በኋላ በቃ እንደዚህ ቀንም ሰራለሁ። መኪና ማጠብ ሰራለሁ። እሷ ማዘር ጋር ሆኜ ማዘር ይሄን ሰራ አትፈልግም። ኦሬዲ ያው እምቢ ስላልኩ በቃ ቤት እንዳድር ብቻ በጣም ከባድ ሆኝበታል። ለማሳደግ በጣም ብዙ ለፍታለች ታውቃለህ። በሰው ፊት ሁሉ እንትን ብላለች። ከሱ አሻማቋታል። ልጇ ውጪ ብርድ እየገረፈው እሷ እዚህ ቤት ውስጥ ተኛለች። በቃ ሮቤል ባካት እያለቀሰች ባከሱ እያሰደብከኝ ነው ቤት እንኳን እደር ያዝ። በዛ ሰዓትም እንደወጣ ያደረገኝነት የእሷ ኃይለኝነት ነበር። በዱላ ምን ስላለች የእሷ ኃይለኝነት ነበር። እኔ ውጪ የቤቱን ዓለም ስለማቅ ውጪን ሳይው ተመቸኝና ወደ ውጭ ወጣሁ። ከዛ በኋላ ቀን እሷ ያው ውጪ ሰራለሁ፣ ጀብሎ ምናምን መኪና ማጠብ ሰራለሁ። ያን እየሰራው ወደ ቤት ገባል። ከዛ በኋላ ማዘር የሆነ ሰዓት ወደ አረብ መሄድ ነበረበትና እዛው ቤት ውስጥ ሁን ያው ቤት ጋር ይፈልልና እዚህ ሁን ተከራይታ ነበር ነው ማለት ነው። ተከራይ እዚህ ሁን አለች። አይ ራሴን እችላለሁ። በ12 ዓመቴ ራሴን እችላለሁ ተከራይቼ ራሴ እወጣለሁ። ከዛ በኋላ ማዘር ሄደች። እሺ በቃ እምቢ ግባ ብላ መጫናት ይችላል። ምክንያቱም እልህኛ ነኝ። እምቢ ብትጫነኝ የባሰ ሸሽቼ ወደ ጎዳና እወጣለሁ። እሺ ብላ ብርድ ልብስ ሰጠች ምን ብላ። ከዛ በኋላ እዛው አካባቢ አካሪዎችን ሄዳ አናገረቻቸው። ያው ነገ ቤቱን ማሳየኋት። ከአካሪዎች ስልክ ተቀበለች። እየተከታተለች ማለት እየደወለች ታገኘኛለች። በዛን ሰዓት ስልክ ነው የለኝም። ከዛ በኋላ ከልጆቹ ጋር ብዙም አልተስማማሁም። ወደ 2 ወር ምናምን ቆየ። እኔም እያስጠላኝ መጣ። ትንሽ ከፈሰል እያስጠላኝ መጣ። ከዛ በኋላ አክስታለችኝ እዛው። እሺ እዛው አክስታለችኝ እና እንዳጋጣሚ ለፋሲካ ነው ምናምን ነገር ነበር። እሷን ዝም ብዬ በዛ ጋር ሳልፍ ለምን አልገባም ብዬ እዛው ገባሁ። በፊት እሷ ጋር ቤት እያለሁ እሷ ጋር እሄዳለሁ። በላው ምግብ ምናምን በላውና ካላደርክ አለችኝ። እዛው እሺ ብዬ እሷ ጋር ማደርኩኝ። ከዛ በኋላ ቀስ እያለች ና ቤት ና እያለችኝ እሷን ብልህነቷን የውጭውን ስለማቅ ቤት አውቃ እየተንከባከበችኝ ቤቱን እንደወድ ማለት የቤት ኑሮ እንደወድ። ከዛ በኋላ እየተንከባከበችኝ እዚህ ኑር ብላ ልብስ ምናምን ገዛችልኝ ምን አለችልኝ። ከዛ በኋላ እዛው ገባሁ እሷ ጋር አክስቴ ጋር። እሺ በእናትህ በስመ አብ ታሪክ እሷ ጋር እዛው አክስቴ ጋር ገባውና እዛው እንዳለ እሷ ጋር ማደር ብቻ ነው እሷ ጋር። ያው አክስቴ ግን በሰዓቱ ባታስገባኝ ልጆቹም ወደ ሱስ እያመሩ ነበረ። እኔም ጠይቅ ነበር ማለት በዚህ ሁሉ የጎዳና ቆይታ ለብዙ ነገር ያው ትጋለጣለህ አይደል? ትጋለጣለህ እና እሱ ነገር እኔም ጠይቅ ነበር። ሱስ የሚባል ነገር እንኳን ጭራሽ አላውቅም ነበር። ሱስ ምን እንደሆነ አክስቴ እንደምን ብላ ተንከባክባ ቀስ እያለች አስገባችኝ። በጣም ጥሩ ሰው ነች እሷ። እዚህ እንትን ባታስገባኝ እሷ ጋርም እንደዛ ባልሄድ በጣም ጥሩ ህይወት እንደዚህ ነበር። በጣም ከባድ ነበር። እስከ ምን ያህል ጊዜ ቆየ እሷ ጋር? እሷ ጋር አሁን በቃ እሷ አሁን ወደዚህ ስመጣ እሷ ጋር ነበርኩ። ማዘር ስመጣም
ሰፈሩ በጣም አክስቴም ጥሩ ሰው ነች በጣም እንዳልኩ ያው ልጆቿም ያዩኛል እንትን ይላሉ የሚቸገረኝ ነገር ካለ የሚያደርጉልኝ ነገር ሳለ ከማዘር እየመጣች ራሱ ከአረብ ስትመጣ ራሱ ከዛ አልወጣሁ ስመጣ ራሱ ከሷ ጋር አይመጣሁ ከዛ ክረምትም እዚህ ላፍቶ እመጣለሁ እንትን ላፍቶ አሉ የሷ ልጆች የአክስቴ ልጆች ማለት ይከብደኛል ወንድሙ ናቸው ከወንድም በላይ ነው እንትን የሚያደርጉልኝ እነሱ ጋር ክረምት እመጣለሁ እዛው ትምህርት እየሰራው ቀን እዛው እንዳልኩ ከትምህርትና ከእንትን ጋር ምሳው ከዛ ወደ ላፍቶ ስመጣ ላፍቶ እንጨት ፈርኒቸር ቤት ነው የሚሰሩት እነሱ ጋር ሰራሉና የሁለት ወር የሰራሁበትን እየሄዳለሁ ብዙ አይደል ትምህርት ክረምት እየመጣ እየሰራ ያስሄዳል ይሄዳሉ ከዛ በኋላ እዚህ ላፍቶ ስመጣ አብዛኛው ላፍቶ ካያቸው ኤርትራውያን ናቸው ታሪካቸውን ሳደሙት ውጪ ያው ዘመድ አላቸው በዘመድ ነው እንትን ከዛ ያን ሳይ የውጭ ፍላጎት ደግሞ መጣብኝ እንደነሱ ውጭ መሄድ አለብኝ ብዬ ከዛ በቃ ወደ ዟ እየተመለስኩ ክረምት እመላለሳለሁ እንትን ደግሞ አስቤ ነበር በቃ በ15 ዓመቴ ስደት ሁሉ በ15 ዓመቴ ስደት በቃ በ15 ዓመቴ ስደት ብቻ ማስበው አክስቴ ሁሉ በ4 ዓመት መፎረፍ ለመድ በ9 በ10 ዓመት ጎዳና ወጣ በ12 ዓመት ቤት ተከራይቴ በ15 ዓመት ስደት ስደቱን እንኳን እስከ ትንሽ ጊዜ ነው እንጂ በጣም አምሮ ላይ ነበር አመረክ ብር እያጠራቀምኩ ነበር ለመሰደድ እስከ 4000 ብር በቃ እንደዛ ነገር ነው ስፈልግ ነበር 4000 ብር 4000 ብር ግን ማግኘት አልችልም በቂ ነው ሲባል ሰምታል አይ በቃ ከዚህ እስከ ጎንደር ምናምን ነገር አለ ከዛ በኋላ እስከዚህ ከብል መኪና ምናምን ከዛ በኋላ ዘዋ ያለው ወደ አዲስ አበባ ለመግባት አሰብ ሞከር ከዛ በኋላ ወደ አዲስ አበባ ክረምት መጣሁ እዚሁ ይቀጥላሉ አልኩ አይሆንም አሉኝ ቤት ትምህርት መማር አለብህ አክስቴ ደግሞ የማዘር አክስት አንተ አራብሳለችና ማዘር አይ እዛ ሄድ በቃ አክስቴ ጋር አራብሳ እዛ ሆነ ትምህርት መማር ትችላለህ አለችኝ አራብሳ ሄጄ ትምህርት የተማርኩ ያለ የሴትዮዋ ልጅ የሆነች ልጅ አለች ኃይለኛ ነገር ነችና ብዙም አንዋደድም ከዛ እሷም ስትመጣ እሑድና ቅዳሜ ነው የምመጣው ልጅቷ እዛ በመኖሬ ፈቃደኛ አይደለችም እናትየው ሄጄ እንት አሶጭ እያለች ትገፋፋታለች የሆነ ቀን ለበዓል በግ ለመግዛት ይወጣል በግ ለመግዛት ሲወጡ በጉን እንዴት አገኛቸው ይላቸው አገኛቸው ያንስላቸው እዛው ፊት እኮ ምን አገባህ አገኛል አላገኘህ በማይመለከት ነገር አትግባ እዚህ የማንም እኛ ሲጀመር ሰው ላይ አንደርስም እኛ ላይ እየመጡ ነው የሚለቃቁምብን አለች ከዛ በጣም አይወጣለሁ በቃ ማለት ብራዘር አይሆንም እዛው ቀጥል እዚህ ላፍቶ ያለው ማለት እዛው ቀጥል ከደበረህም እዛው ትልቅ ከራይልህና ክላስ እንትና መኖሪያ ቤት ትምህርት እንድጨርስ ማለት ነው በጣም ልጅቷ ጥሩ በጣም ረባሽኝ ታውቃለህ እሺ ያው ብዙ እንትን ስላየው አሁን እዚህ ጋር ተረጋግቼ ለመኖር ነው መጣሁ በቃ ብዙ ነገር ትናገረኛለች አስጠላኝ እዛ ለመኖር ከዛ እንዳጋጣሚ የሆነ ሳብጀክት ትምህርት አልጽፍም ኖት አልጽፍም ያስተማር እኔ እንጃ ምን ትምህርት አይመችም አይመቸኛል ግን በአንዴ ብዙ ስለሚጽፍ ብዙ ስለሚሰጥ እሺ በቃ ከዛሬ ነገር ስለ አልጻፍኩም ከዛ እንዳጋጣሚ አስተማሪው ደፍተር ያርማል ከዛ እኔ ጋር ሲመጣ አልጻፍኩም ከዛ ሂድ ወላጅ አምጣ ይለኛል ወላጅ ማምጣት አልችልም ስለው ብዙ ጊዜ ወደ ሳምንት በሱ ሳብጀክት አልገባም ወላጅ ስላላመጣ በሱ ሳብጀክት አልገባም ልክ እሱ ሲመጣ ወጣለሁ ከዛ በኋላ በመጨረሻ አይ ወላጅ ስራ ናቸው መምጣት አይችሉም ስልክ ልስጥና በስልክ አውራቸው እላለሁ ከዛ በኋላ የእናቴን ስልክ ሰጠዋለሁ እናቴ ይዟ ነበር በዛን ሰዓት የእናቴን ስልክ ሰጠው እናቴ ደግሞ የማን ሰጠዋለች ይዛው ያ አክስቴ ከዛ አክስቴ ጋር ደውሎ ሳምንት ሙሉ ክላስ አልገባም ምናምን ይላታል ያው እኔ በሱ ሳብጀክት ነው ከዛ በኋላ ልክ ቤት ሲሄድ አንኳኳለሁ አትከፍትልኝ አንኳኳለሁ ከዛ ልክ ክፍት አድርገሽ ልብሴን ሰጠችኝ ነውጣ ከዚህ በጣም እያሰደበችኝ እንደውሻ ከዛም ወጣው እዛውና አክስቴ እዛው ላፍቶ ተመለስኩኝ ከላፍቶ በኋላ ያው መልቀቂያ መወሰድኩና ወደ ዟይ ተመለስኩ ደግሞ ወደ ዟይ ተመለስኩ ድጋሚ እሺ ከዛ ዟይ ሄጄ ደግሞ ወደዚህ መምጣትም ሐሳብ አለኝ ድጋሚ እዚህ የምመጣው ደላላ ምናምን ለማመቻቸት ነው ውጪው እንዳልኩ ደላላ አሁንም ሐሳቤ እሱ ነው ወደ ውጪው ደላላ ለማናገር በቃ ሰው አግኝቼ የት ነው ሄድ ያሰብከው በቃ ነው ስደት ወጪ የትም በቃ ታውቃለህ ብዙ እዚህ ያለው ነገር ከዛ አስነክ በላፍቶ ያለው ነገር አምሮ ላይ እንደዚህ ቤተሰቦችን ሙሉ ቁጭ አድርገህ ማዝናት ይችላል ከሚለው ነው እንትን እዛው ነው ሲዝናኑ ምን ሲሉ ስለማይ እነሱ ብር እየተላከላቸው ምናምን ይዝናናሉ እሺ ከዛ እኔ በልጅነቴ ብር ለመድኩ ነው በአንድ ስኬታማ ለመሆን ሐሳብ ያለ 9 ዓመት 10 ዓመት ላይ ብር ለምዳል ብር ለምጃለሁ ከዛ ከአክስቴ ጋር እዛው እንደተጣላው መጣው እዛው ወደ ዟ ሄድኩ መሸኛ ወስጄ ወደ ዟ ሄጄ ድጋሚ ደግሞ ያው ወደዚህ ለመምጣት ሐሳብ አለኝ ከዛ ክረምት እዚህ እየሰራው ልክ ክረምት ሊያልቅ ሲል ቤት ኪራይ ፍለጋ ጀመርኩ ለማንም ሳልናገር ነው እሺ ወደ እጄ ላይ የተወሰነ ብር ነበረኝና ቤት ኪራይ ፍለጋ ጀመርኩ ታርጌት ያርጌ መጣሁ ዲሊቨሪ ለመስራት ታርጌት እንዴት ሰማህ ብሎጎች ብሎግ ምናምን የውጭ ሀገር ብሎጎች ስለማይ ዲሊቨሪ ስራ ምናምን ብሎግ አይ ነበር የውጭ ሀገር እኛ ሀገር ነው ውጭ እኛ ሀገር ብዙ አልነበረም ብዬ ያው ኢትዮጵያ ነው ውጭ የሚሰሩ አሉ ከኢትዮጵያ ውጭ የሚሰሩ ዩቲዩበሮች ምናምን ነበሩ ቲክቶከሮች የነሱና ብሎግ አይ ነበር እሺ ከዛ በኋላ ያው ክረምት ስመጣ እዚህ እንትኖቹ ድራይቨሮች ሲንቀሳቀሱ አይደል አስቁሜ ጠየቁት በቀን ቢያንስ ከስንት ሰራላችሁ አሉ የዛሬ አመት አካባቢ ቢያንስ እስከ 500 300 ይለኛል በቀን ትንሽ የቤት 200 ብር አገኛለሁ ብቻ
ጃን 1200 የት ሰፈር? እዛ ወደ ሀና ማርያም 1200 ቤት ከጎኑ ሽንት ቤት አለ። ሽንት ቤት እሱ ሲገባ አላየሁትም ነበረ። እሺ ሽንት ቤት አለና በጣም ማታ ኦልሬዲ ጠዋት ወጣለሁ። ያው ዴሊቨሪ ስራ ሲገባ ተመዘገብኩ መጥቼ ማንም ሰው አያውቅም እስከ 1 ወር ድረስ አዲስ አበባ እንዳለ ያውቃል። አዲስ አበባ ማን ጋር ያለው ሲል አይ የሆነ ጓደኛ ያለና እሱ ጋር ያለሁት ከ1 ወር በኋላ ነገርኳቸው። እንደዚህ ተከራይቼ ቤት ጀምሬያለሁ። አረ በቃ ተቆጡ። እንዴት ትምህርትንስ? አይ ማታ ቀጥላለሁ። በመከራ ሳመንኳቸው እዛ ቆጥልኩ ሀና ማርያም። ማታ ሲገባ ሽንት ቤት በጣም ይሽጣል። ካጠገቤ ሽንት ቤት አለች። ትንሽ ቤቷ በቃ እንትን ነገር ነች። በቃ ፍራሽ እንደዚህ ዘርግታ በቃ እኔ በቃ መንቀሳቀሻ ብቻ አፍንጫዬን ሁሉ እንትን አስይዞኛል። ሳይንስ በጣም አልቻልኩም። ከዛ እዛ የተወሰነ 1-3 ወር ሰራውና ወደዚህ ወደ ቦሌ ለመምጣት አሰብኩ። ዴሊቨሩን ቶሎ ጀመርክ? እዚህ ቤት ሳልከራይ ማለት ተመዝግቤ ከረምት ወንድሜ ጋር አልኩ ተመዝግቤ ወደዛ ሄጃለሁ። ከዛ እንደተመዘገው ወደ ላፍቶ ደግሞ ለመምጣት አሰብኩ። በሰዓቱ ብር የለኝም። 1700 ብር ነው ያለችኝ የቀረ። እሺ 1700 እሷም መስሪያ ብር ነች። የቤትም ምግብ ቤት ነው ኩክ ማረገው። አንዳንዴ ደግሞ ያው የምግብ ምናምን ሳጣ ወንድሜ ጋር እየሄድኩ እዛ አድሬ እዛው በልቼ እመጣለሁ። የተወሰነ ጊዜ እንደዛ አደረኩና ላፍቶ ብዙም ስራ የለም ይሄን ያህል ነው ስራ። ከዛ በኋላ ወደ ቦሌ ልጆች ያወራሉ። ቦሌ ስራ በጣም አሪፍ ነው፣ በቀን እስከ 1000 ብር ስራ ነው ሲሉ ሰማለሁ። ከዛ በኋላ ወደ ቦሌ እየመጣሁ ሰራለሁ ከአና ማርያም እዚህ በሳይክል ነው በሳይክል። ከዛ እዛ ድረስ የተማርኩት እስኪ እየሰራው ለ2 ሳምንት ምናምን ብር ሴፍ አደረኩ። ለዚህ ቤት ክሬዚ ለመግባት ማለት እዚህ መጣሁ ተካሙሉ ቃጭኝ ማለት በደንብ ሰራ ብር ሴፍ አደረኩ። እስከ 8000 ብር ምናምን ሴፍ አደረኩኝ። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። እዚህ ቦሌ በደንብ ጠዋት እመጣለሁ 2 ሰዓት ምናምን እወጣለሁ እስከ 10 ሰዓት በደንብ ሰርቼ ነበር። ከዛ እዚህ እንደምን ብዬ በሴፍ አድርጌ ወደዚህ ተከራየሁ ማለት። አሁን ያለበት ቤት ነው? አይ ወደ 24 እሺ 8000 ብር ምናምን ከጓደኛ ጋር ተከራየን ለሁለት። 2 ወር ቆየርና ከበደን 8000 ብር። ሌላ ቤት ገባንና በቆርቆሮ ነገር 6000 ብር 6000 ብር። ስራውን እዚህ ለመድኩት የግል ከስተመሮች የሚያዝ ጀመርኩ። አሁን አሪፍ እየሆነ መጣ። መጀመሪያ እዛው ያለው ብዙም በዲሊቨሪ ይሄን ያህል አያዋጣም። ወደ 6 ወር ሰራው ግን ምንም ብር ሴፍ የለም። ማክሲዮ ሳይው ከለት ኑሮ ራሱ ያለፈ አይደለም። ነገር ራሱ የሆነ ነገር ብትታመም ራሱ መተከመ የሌለ ብር ነገር ሆነ ስራው። ይሄን ያህል ነው። ያው የግል ከስተመር በደንብ እየሰራው ስመጣ ያው ከዛች ቤት ለቀቅኩኝ። ከዛች ቆርቆሮ አለች ቆርቆሮ ለቀቅኩኝ። እዚህ ቦሌ የገባው ማለት ነው። አሁን ያለሁበት አሁን መሀል ቦሌ ነው የምትኖረው? ቦሌ ነው እዚህ ያው ሰፈሩ ወደዚህ ወደ ቦሌ ተከራዩበት ዋና ምክንያት የግል ከስተመር ስለምሰራ ከዛ ከ22 ከ24 ለመምጣት አይመቸኝም። ገባ የግል ከስተመር ስትይ ደግሞ ያው ከድሪቨሪ ይልቅ የግል ይጨምራል ዋጋው። ስለዚህ እዚህ መከራየት አለብኝ። ከስተመርም እየራቀ ሲሄድ በቃ እዚሁ ለከስተመር ልክ ሲደወልኝ ወደ ውጥት ብሎ ለመስጠት አለ። በዛ እዚህ ቦሌ ተከራዩ ማለት። ምን ያህል ጊዜ ሆነው በዴሊቨሪ ስራ? 1 አመት ከ3 ወር ነው ነገር። 1 አመት ከ3 ወር እንደዚህ ታዋቂ ሆንከው? ቲክቶክ አጭር ጊዜ እኮ ነው። አጭር ጊዜ 1 አመት ከ3 ወር። አሜዚንግ። ምን አተረፍክበት ከዴሊቨሪ? ከብዙ ሰው ጋር ኮኔክሽን ይኖርሃል። የግል ኦርደርም ስታደርስ እና ቁጭ አድርጎ ይመክርሃል ምን ማድረግ እንዳለብህ። ያ ትርፍ እንጂ ሰው ነው ብዙም ይሄን ያህል ትርፋማ አይደለም። እናትህ ጋር ቤተሰብ ጋር ዘመድ ጋር አሁን እንዴት ነው ጠይቃላችሁ? አሁን ያለበት ሁኔታ? ጠይቃለሁ። ያው ማዘር አሁን አረብ ነው ያለችው። አረብ ነው ያለችው። ያው እየተደዋወልን እናወራለን። ምን ትላለች ቪዲዮን ስታይ? ገርማታል። ያው ድሮ ጎዳና የነበርኩ ልጅ አስቸግሬ አልገባም አልቃሽ የነበርኩ ልጅ አሁን እንደዚህ አሁን የተረጋጋ ሰው ሆኜ ሳይ በጣም ደስ ብሏታል። በጣም በህይወት ከባዱ ቻሌንጅ መቼ ነው? በቃ ተጽዕኖ ያፈጠረብኝ እዛ አክስቴ ጋር ከሄድኩ በኋላ እንዴት እንደዚህ በዚህ ልክ ታባለዋለህ። ወደ 6 ወር 7 ወር ውስጥ ልክ አልነበርኩም። እዛም ያው ብዙ ተላምጄ ነበር ሰው ትንሽ በዛን ሰዓት ትንሽ ሆኛል። ትክክል አልነበርኩም። ምን ይመስላል ግን ላይ አሁን ባህሪ በዚህ መንገድ ቶታሊ ሽፍት ያደርገው አሁን ሁሉንም ሰው እሺ የምትል ለሁሉም ሰው የምትታዘዝ በጣም በጸባይ የምታስተናግድ ያኔ ደግሞ አልቃሻ ረባሽ ነው ባንዴ እንደዚህ ቅይር ያደረገ ምን ይመስላል? የዛኔ አክስቴ ዘዋይ ያለው ስለ አክስቴ ነገር ያለው አክስቴ ቤተክርስቲያን ሰኖችና ቤተክርስቲያን ሰንበት ትምህርት እንድገባ አድርገኝ ነበር። ኦኬ። ከዛ በኋላ የኔ ባህሪ የተረጋጋ የሆነ ሰንበት ትምህርት ሲጀምር በጣም አሪፍ ጸባይ ያስኩ መጣው። የተረጋጋ ሰው ሆን በጣም እዛ ጎዳና እያለሁ ራስ በጣም መጣላ ልጅ ነበርኩ። ያለው ከየ ጋር መጣላ ልጅ ነበርኩ። ከዛ በቃ ቲቪተኛ ሰው አለ። ያው እልህኛ ነኝ። እሺ። ከዛ ሰንበት ትምህርት ስገባ አሪፍ በዛን ሰዓት ሰንበት ትምህርት ነው ጸባይን ያረመው። ሰንበት ትምህርት ነው ያው ስላልተመቻቸልኝ አቁሜው ወደዚህ መጣው። ያው የዛ አክስቴ ነች እንደዚህ የተረጋጋ ሰው እንደሆነ ያደረገችኝ ማለት ግን ቤዙ ያ ነው በቃ ይሄ መነሻው ለመረጋጋት ሰንበት ትምህርት ማሳለፍ። አክስቴም ሰርታለች ላይ ብዙ ለፍታለች። በጣም አስቸግሬያታለሁ። አሁን በዴሊቨሪው
በዚህ ስራ መቀጠል ነው ወይስ ወደፊት ምንድን ነው የምታስበው? ስራውን በጣም ነው የምወደው እንጂ ብዙ መቀጠል አይመስለኝም። ስራው በጣም አድካሚ ነው። እሺ ወደፊት ምንድን ነው የምታስበው? ትልቅ ብሎገር ዩቲዩበር መሆን እፈልጋለሁ። ኧረ ተው ብሎገር ምናምን ዩቲዩበር ብሎገር መሆን እፈልጋለሁ። ኧረ እሱ ነው ታርጌቴ። ከሀገር እየሄዱ ዋናው ታርጌቴ እሱ ነው። ምን አይነት ኮንተንት? ያው ታሪካዊ ቦታዎችን የዞሮ ማሳየት። እንደዛ ነው ታርጌቴ። ወደ ሚዲያው መምጣት። ወደ ሶሻል ሚዲያው ነው። ሶሻል ሚዲያ ማሳደግ ነው ፈልገው ሐሳቤ፣ ትልቁ ሐሳብ እሱ ማለት። እኔም ሶሻል ሚዲያው ላይ ስራህን አጀማመር፣ ስለ ቲክቶኩ ስለሚሰጡ አስተያየቶች በጣም ብዙ ነገሮች ተመልካቾች በጉጉት የሚጠብቋቸው ሐሳቦችን ገና አላነሳንም። የምግቡ ጉዳይ ገና ነው። እሱን አሁን እዚህ ባንዋሩ አሪፍ እዛው ቦታው ላይ ሆነ ያው ቃል ገብታል። ዛሬ አብረን ሾፕ አድርገን ኩክ አድርገን እንበላለን። የህዝቡን አስተያየት እንሰማለን። ያንተንም እይታዎች እንዴት ተጀመርከው ስለ ምግብ በጣም ብዙ አንተ ከገረሙ አስተያየቶች እኛም ከገረሙን አስተያየቶች እያነሳን ቀሪ ጨዋታዎችን ከዴሊቨሪ በኋላ ወደ ቤት ደግሞ እንቀጥላለን። ቴንክ ዩ ሶ ማች። ሰዓታችን እንዴት ነው የሄደን? ሰዓት አሁን ያው ኦልሬዲ የሚቀዘቅዝበት ሰዓት ነበረ። አሁን ደግሞ መክሰስ ይደርሳል። መክሰስ ሰዓት እየደረሰ ነው። በጣም አሪፍ። ሶ ሌትስ ጎ። ያስ አብራችሁን ቆዩ። የሮቢን ምግብ እንበላለን። እንዴት ነው የሚኖረው? እንዴት ነው ምግቡን የሚሰራው? ከየት ነው የሚገዛው? ከማን ጋር ነው የሚኖረው? የሁሉ ምግብ ከየት ነው የሚመጣው? በጣም ብዙ ያልተነገሩ ነገሮችን እንጨዋወታለን። ሌሎችም ድንቅ ጨዋታዎች ይኖሩናል። ይመጣል። አሁን ሌላኛው ወደ የምንቀበለው ቦታ ደርሰናል። ኦኬ እዚህ ፒክ እናደርጋለን። የት? እዚህ ጋር ነው። እዚህ ጋር አንድ ለከስተመር አንድ ለኛ ነው። አንድ ለከስተመር አንድ ለራሳችን። ያስ አንድ ለራሳችን። ምን እንደሚለው ሚን በርገር ይላል። እንዴት ናችሁ? እንዴት ናችሁ? ኦርደራችን ደረሰች። እንዴት ናችሁ? በጣም ነው ማደግ። ቴንክ ዩ ሶ ማች። እንዴ እኛ ማንገባበት ቤት ማንነግራቸው ታሪክ የለም ለተመልካቾቻችን። ይሄው በቃ ሮቢ ተረኛ ነው። ሮቢ በጣም ጎበዝ ልጅ ነው። ሮቢ ያው ጥሩ ከስተምራችን ነው። ያ በጣም ጎበዝ ልጅ ነውና እስቲ ከሱ ጋር አንድ ውሎ ነዋል። ላይፉ ህይወቱ ምን ይመስላል የሚለውን ብለን ነውና ኦርደራችን ደርሷል። ይደርሳል። ግን እኛም ርቦናል። እስከዛ ነው ይሆናል። በጣም ጋብዛለሁ ብሎኛል። እስካሁን ሂሳብ አልተከፋፈልንም። ቲፕ ምናምንም ነበር። እስኪ እናወራርዳለን። ስለዚህ አሪፍ ነገር ስለሉማ። እሺ ቴንክ ዩ። እሺ እዚህ ጋር እሺ። በነገራችን ላይ ተመልካቾቻችን በእናንተው ጥያቄ መሰረት ማራኪው ከአዲስ አበባም ከውጭውም ዓለም አለፍ ብሎ በያላችሁበት የሀገራችን ክፍል እየመጣን የእናንተን ያልተነገረ ድንቅ የስኬት የቤተሰብና የፍቅር ታሪክ ለዓለም ልናደርስ ነው። ድንቅ ያልተነገረ ታሪክ አለኝ ካላችሁ በዚህ ቁጥር ቴሌግራም ላይ ታሪካችሁን በአጭሩ በጽሁፍ ወይም በድምጽ ብትልኩልን እኛ ጋብዘናችሁ ስቱዲዮአችን ድረስ አለያም ደግሞ ያላችሁበት ድረስ መተን ታሪካችሁን ለዓለም እናደርሳለን። ቤትም እዚህም በቃ ምግብ ነው። ይዘስቲድ ምግብ ነው። ኤቭሪቲንግ ምግብ ነው። ውሏችን ከምግብ ጋር ስለሆነ ውሎ ከምግብ ጋር ወደፊት የሆነ ትልቅ እንትን መከፍት ይመስለኛል። እዚህ ሬስቶራንት አይቀርም። አሳባን ታርጌታችን እሱ እዛው እየሰራን እየበላን ከዛ ደግሞ ለሰዎች ታደርሳለህ። አሜዚንግ ምግባችን የደረሰ ይመስለኛል። yes thank you so much። በጣም ይጣፍጣል። ያ አንደኛ ቢሮ አትልኪልንም? አንዳንዴ ሮቢ ያመጣልናል። እኔ ያመጣል ወይ ዴሊቨሪ ደስ ይለናል። አራሳንም ሰሩት አራታይ በቃ እኛ አሁን አንዳንዴ ኤዲቲንግ ቀረጻ ምናምን ስለምናመሽ ቢሮ ትልኩልናላችሁ። እሺ ቴንክ ዩ። እሺ ቴንክ ዩ ሶ ማች። እናመሰግናለን። እግዚአብሔር ይስጥልን። አሁን በሚገርም ኤነርጂ በቃ አሁን ከዛ በኋላ ትላለህ መንዳት ነው። ያስ ወዴት ነው የምንሄደው? አሁን ወደ ከስተመር እንሄዳለን ማለት ነው። ኦርደራችን እኛ ጋር ያለው ሩቅ አይደለም። ሎኬሽን ነው። ኧረ ቅርብ ነው። ቅርብ ነው። ቅርብ ነው። አሪፍ። እሺ ስለ መኪና ይጠረቀቅ ኦርደር ነበር
ለሁለት የተከፈለው ለአራት ተከፍሎ ከሆነ በርገሩ እንከፍላለን። በማራኪው ስም በጣም እናመሰግናለን። ቴንክ ዩ ሶ ማች። ሌላም ጊዜ እንደዚሁ ደውሉልኝ አመጣላችኋለሁ። አንተ ብታመጣልን እንደው ደስ ይላል። ኧረ ተይ። ቴንክ ዩ ሶ ማች። ስራልሽ ነው። አሪፍ ነው። እናመሰግናለን። እሺ ቴንክ ዩ። እሺ መልካም ቀን። እናመሰግናለን። ኦኬ አዎ በእናትህ በስመ አብ በጣም አድካሚ ነበር። ትችላለህ ግን እዚህ በኋላ መስራት? የምሬን ነው። በጣም ነው የሚያደክመው። ገና ያው እኔ አንተ እኮ አዲስ ስለሆንከው እንጂ እኔ ለምጄዋለሁ። ብዙም አልደከመኝም። በስመ አብ ገና እኔ እኮ እስከ 5 ሰዓት ምናምን ነው የማመሸው። እስከ ምሽቱ 5 ሰዓት ከምሽቱ 5 ሰዓት ምናምን ትሰራለህ? እስከ ምሽቱ 5 ሰዓት ገና ነው። ስራ እኮ ይዞኛል። አንድ ሁለት ወር ነገ ብትደግምበት ይሰዋል። አሁን እንግዲህ በገዛ ነው ቺክን ራሴን ካልጠገምኩ እግሬን ይጠገን ራሴን ካልጠገምኩ ምናምን በገዛ ነው ቺክን ወዲያው እንደገና የስ ተመልካቾቻችን ይኸው ከአድካሚ ውሎ በኋላ ተመልሰን ተገናኝተናል በነ ሮቢ ቤት። ከዚህ በኋላ በሚኖረን ቆይታ ደግሞ ስለ ሮቢ ምግብ አሰራር በደንብ እናያለን። ቤቱን እናስጎበኛችኋለን። ከዛም ባለፈ ደግሞ ድንቅ ኮሜንቶችም አሉ፣ እነሱንም እናነባለን፣ እንጨዋወታለን። ለሁሉም አብራችሁን ቆዩ። ይመቻችሁ። እንግባ። ቴንክ ዩ። Yes, welcome. Thank you. በስመ አብ አተ ፋይል ቻርጅ እንደ ቪዲዮ ላይ እንደምናያት ሽንኩርቷን አቋልጭ የምታወጣዋት ሰዓት ስለሌለ ነው እንደመጣው ቀጥታ ወዶሩ እንደመጣው ቺክኑን ነው የሚጨምረው። ኧረ እባክህ ሰዓት ለማስይና ለፍን ትጥቃችን የት ጋር ነው የሚቀመጠው? እዚህ ጋር እናደርገዋለን። እዚህ ጋር እናደርገው። እዚህ ጋር ይሁን። ምግብ መስራት ምናምን መቼ ነው የጀመርኩት? አክስቴ ጋር ያለው እሷን ያስለመደች በደምብ ሰራ ነበር ምግብ ነው። ሰራለሁ። እሷ ጋር ያለው ራስ ኩክ አድርገህ ራስ የምትበላ በስንት ዓመት ማለት ነው? ራስ ኩክ አድርገህ ራስ የምትበላ በ12 ዓመት ነው። በ12 ዓመቱ ራስ ምግብ ሰርተህ ምናምን ነበር የምትሰራው። አይ ቲንክ ዶሮ ደግሞ ከሌላው ስራ ትንሽ ከበድ ይላል አይደለ? አንተ ሚስትህን ወደፊት ራስህን የምትፈትናት። ዶሮ በጣም ነው የምወደው። በሳምንት ቢያንስ አንዴ እሰራለሁ። በሳምንት አንዴ እሰራለሁ። ላይፍ እንዴት ነው በእናትህ እዚህ ቤት ውስጥ ላይፍ? እስኪ ንገረኝ፣ እንዴት ነው ኑሮ? እየኖርን ነው። አብዛኛውን እድሜን እኮ በቃ ኦልሞስት በላጤነት ራስን ለመቻል ስትሯሯጥ፣ ያው ከዚህ በኋላ አሪፍ ይሆናል ብዬ አስባለሁ። በቀጣይ ስኬታችንን ለመናገር ነው የምንቀርበው። በቀጣይ ስኬታችንን ለመናገር ነው። እንዴት ነው ዋናው አሁን እዚህ ቤት ውስጥ ለምሳሌ ምንድን ነው የምታደርገው ቤት ስትሆን? አብዛኛው ቤት ነው። በፊት ሰራ ቁጭ ብዬ ውጭ ጠብቅ ነበረ። እዛ ላይ ነው ማላቀው። አሁን ቦሌ ስላለው ቤት ነው ስራ የምጠብቀው ማለት ነው። እዚህ ሆነ ነው ሲደውል የምትወጣው ከቤት ነው? ኦርደርም ሲገባልኝ አንስቼ እሄዳለሁ ማለት ነው እዚህ። ኦኬ። ያው ማታ ከ10 ሰዓት በኋላ ግን እዛው ቁጭ እላለሁ ውጭ ወጥቼ። ኦኬ። እስከ 10 ሰዓት በኋላ ግን ፀሐይ ስለሆነ ብዙም ውጭ ያስጠላል። ቤት ጓደኞች ይመጣሉ፣ ተሰባሰባላችሁ? ከስንት አንዴ ነው የመጡት። ያው እነሱም እዚህ ቦሌ ስለሆነ ጓደኞችም ዴሊቨሪ የሚሰሩ ናቸው አብዛኞቹ? ዴሊቨሪ የሚሰሩ ናቸው። ምግብ ታበላቸዋለህ በደንብ የሰራው ነው ሲመጡ ይሄ ነገር ግን እንትን እንዳይል ያየው ነው። ችግር የለውም። እስኪ ኦልሬዲ እንትኑ ስለገባ ዶሮ ቺክኑ ስለገባ ከዴሊቨሪ መልስ በሚል በጣም በሚያስጎመጁ ምግቦች ነው የምትታወቀው። እና ይሄ ልጅ የምር ስራው ዴሊቨሪ ነው ወይስ ምንድነው? ምግብ ነው የሚያዘዋውረው ወይስ ሌላ ነገር ነው የሚያዘዋውረው? የብዙ ሰዎች ጥያቄ ነውና ዴሊቨሪ እየሰራ ከዛ ይሄን ሶሻል ሚዲያውን ኮንተንቱን እንዴት ልጀምረው ቻልክ? እንደ አጋጣሚ ሳላስበው በድንገት ጀመርኩ እንጂ ያው በብሎጉም ብዙ ማሰብ አልነበረኝም። ኦኬ። በሌላ ነገር ነበር የምሰራው። እንደ አጋጣሚ አንድ ብሎግ ስሰራ ቫይራል ወጣችና በዛው ድንገት ነው የሰራው። አንድ ቪዲዮ እንደዚህ ቫይራል ወጣ ብዬ ጭራሽ አላሰብኩም። ኦኬ። እንደ ድንገት ስለቀው ተማምሽ ዋየው። እሺ። ከዛ ልክ እየሄድን ያለ አብሮ ከሚባል ጓደኛዬ ጋር አንዱ መኪና ክላክስ አድናቂ ጋር አራተው በመጀመሪያ ቪዲዮ ናቂያ። እሺ። ከዛ እና ብሮ ካበርን ፈመስን። ከዛ እየቀጠልን ቶሎ ቪዲዮ መስራት ጀመርን። መጀመሪያ ውሎ ነበር በምግብ አልሰራም። የዴሊቨሪ ሂደት ነበር ማሳየው። ውዞውን ነበር የምታሳየው። አሁን ወደ ምግብ ገባ። ያው መጀመሪያ በላለው ግን እንደዚህ ባይሆንም አሁን ስራው አሪፍ እየሆነ ሲመጣ ስራውን እየደመኩ ሲመጣ ራሴም እየተጎዳው ሲመጣ ምግብ መብላት አለብኝ ብዬ አሰብኩ። ምክንያቱም ስራውም ወደ 8 ወር ሙሉ ሰርቼ ምንም ጥቅም አላገኘሁበትም። እሺ። ገንዘብም አላስኩበትም። ይሄን ያብር ምን ትሰራ እንደ ቤት ላይ ሰራ ለዛው ተመሳሳይ ግን ራሴም እየጎዳው መጣ።
ምንም ሳላተርፍ ራሴ የተጎዳው ወጣሁ። እሺ ቢያንስ በልቼው አልክ። ደውላ በቃ ለስራ በደንብ ልስራ፣ ስራዬንም አፕዴት ላድርግ ብዬ ከስተመሮችን በደንብ ያዝኩ። እሺ ቀጥታ ወደ ለመብላት አሰብኩ። ምክንያቱም ያው ነገ ነው የምኖር፣ ዛሬ በጤንነት መኖር አለብን። ግን በቃ አመጋገቦች ስማ ኢትስ አሜዚንግ፣ በጣም ያስጎመጁ። በቃ ቺክኑ አይቀር፣ ፍሩቱ፣ እርጎ፣ አይቡ፣ አብዛኞቹ ነገሮች አሁን ራሱ ሾፕ አድርገን ነው ይዘን የገባ ነው። እና እኔ ራሱ ዛሬ ላይክ እንዴት ነው አሁን ሆዴ እንዴት ነው እያልኩ ነው። እና እነዚህ ነገሮች የብዙ ሰዎች ጥያቄ አቅም አይፈልጉም ወይ? ትክክል፣ አቅም ይፈልጋል። አቅም ማለት ገንዘብ በጣም የሚያስወጡ ነገሮች ናቸውና ወጪ ማስወጡ ናቸው። የምር የዚህ ልጅ በቀን ከቀን ውለው የሚመገባቸው ምግቦች ናቸው ወይስ ለቀረጻ ነው? እንደውም አንዱ አረ ብራዘር ለኛ ብለህ ቀረጻ ለማሳየት ብለህ ችግር ላይ እንዳትወድቅ ነው የሚል ሁላ እንዳትጠምና ጎዳና እንዳትወጣ የሚልም አሉ። ያው እኔም እንትን ነው በደንብ አየር ሲኖር ነው እንደዚህ ወዳው ስራ አየር ሲኖር በደንብ ሰራ። ያው ስራ ከሌለ ቤት ኪራይ ደረሰ ቀን በምስር በምን ያው ሌላ ነገር ሳይጨመር ስጋም ብቻ እንበላለን። ቤት ኪራይ ሲደርስ ቤት ኪራይ ሲደርስ ስራም ለቀን ያው ግማሽ ኪሎ ስጋ ገዝተን በሷ እንላለን። ምክንያቱም ያው ራስ እንዳየው ስራው በጣም አድካሚ ነው ተቆ ምንም ጥያቄ የለውም። ግን ደግሞ በዛው ልክ ወጪው ነው። ያው ትሰራለህ። ያው እኔ የምሰራው ሙሉ ኢንቨስት አደርጋለሁ እንጂ ወደ ምግብ ያው ዛሬ የምሰራውን ነገ እንደማገኘው ስለማቅ ነገ እንደምሰራ ስለማቅ የሚፈጠር ነገር የለም። ማስመብላት ነው ይሰራ። ስለዚህ ለቪዲዮ ነው የምሰራው ወይስ ብዙ ጊዜ የምትመገበው ምግብ ነው? ብዙ ጊዜ የምመገበው ምግብ በእናትህ ስልኬን ስጠኝ። ማዚጋ አለ ስልኬና አንዳንድ ኮሜንቶችን ማየት እንችላለን። ምግባችን እስኪደርስ አንደኛው ይላል መሰለ ቡና ላኪዎች እንኳን እንደዚህ አይበሉም፣ ሁሌ እንደማትበላ ሰውነት ያስታውቃል ይላሉና ቀጭን ግን ሁሉ ትበላለህ አልወፈርክም ይላሉ። አሁን ነው ወይ አሁን ወፍረህ ነው ምንድን ነው? ኧረ አሁን እንደው በጣም አሪፍ ነው። ኧረ ተው እግዚአብሔርን በጣም አሪፍ። መጀመሪያ ጥቁር ብዬ በቃ ስደት ላይ ያለ ሰው ይሻላል። እግዚአብሔርን በጣም ያስጠላ። እየበላሁ ስመጣ ትንሽ መለስ አልኩ። አንዱ ምን አለ መሰለ ለኑሮም ሆትስፖት ቢኖር ጥሩ ነው። እንድታገናኝላቸው ነው እንድትጋሩ። በጣም ተመቸ። ሶስቱንም አንድ ላይ ለመጨረሻ ጊዜ ያየሁት አካባቢ ሳይንስ መጽሐፍ ላይ ነው። እርጎን አይቡና ዶሮ ነው አይደለ? ቆይ አሁን የብዙዎች ጥያቄ የዴሊቨሪ ስራ ይሄን ያህል ያበላል ማለት ነው እኔም ልጀምር የሚል በጣም የብዙዎች ጥያቄ ነው። ምንድነው ለዚህ መስ ብዙም ያበላል የሚባል አይደለም። እንደነገርኩህ ወደ 8 ወር ምግብ እጄ ውስጥ ደህና ምግብ ራሱ አልበላም። ደህና ምግብ አልበላ 8 ወር ደህና ምግብ አልበላ። በዚች 3 4 ወር 5 ወር ነገር በቃ እንደዚህ ራሴ ላይ መስራት የጀመርኩት። ኦኬ ወደ ዴሊቨሪ ሲሰራ ብዙም ይሄን ያህል አያዋጣም። ያው ያኖራል ግን ድካምና ገቢ ካይገናኝ ኦኬ ይሰራል። በደንብ ስራ ካልደቀራ በደንብ ይሰራል። በደንብ የሚሰሩ ልጆች አሉ። እሺ በሳምንት እስከ 10,000 ሜክ የሚያደርጉ 10,000 ብር በሳምንት። እሺ ግን ድካሙ በዛው ልክ ነው። አሁን ጠዋት ትወጣለህ እስከ ምሽቱ 5 ሰዓት እየነዳህ ነው ሳይክል። ከጠዋት እስከ ምሽት 5 ሰዓት ሳይክል ትነዳለህ? እሺ እንደው እኔ ብዙም ስለማሳ እያረፍኩ ነው ሰው እነዛ ልጆች የሚል ግን በቃ ጠዋት ሳይክል ይወጣሉ ማታ ነው የሚያርፉት። እኔ ታይም ሁሉ እንደዚህ የሚሰሩ እና ብዙም የአንድ ልጅ ነበር በጣም ይሰራ። እሺ ከታመመ ካዩ በኋላ እንደዚህ ለመብላት የወሰንኩት። እሱ በራሱን አደከመ፣ ምግብ አይበላም ነበር። በጣም ነበር የሚሰራው። የቢዩ አንደኛ የሚባል ልጅ ነበር። እሺ ራሱን አደከመ። ከዛ በኋላ ብዙ አስጠላኝ ስራው። ኦኬ ስለዚህ ላይክ በዴሊቨሪ ስራ እንደዚህ መመገብ ይቻላል ወይ ለሚሉ መልስ ምንድነው? ይቻላል። ማንኛውም ሰው ዴሊቨሪ መስራት ይችላል። አዎ ሳይክል መስፈርት አለው። ሳይክል መቻል ብቻ ነው። ሳይክል መቻል ያው አቅም ያለው ሰው ይመከራል። ጉልበት ቀን ሙሉ ሳይክል ላይ ነው መስራት ወድቆ የሚነሳ ብዙ አደጋ ስላለው አደጋ በጣም አለው። እሺ ተጀመረ ይላል። በቃ በፍሩት ተጀምሯል። በፍሩት እስከሚደርስ በፍሩት በቃ ታጠባለህ እንዴ ይላል። ግማሽ ኪሎ ስጋ 500 ብር፣ እርጎ 100፣ ወተት 65፣ ፖም 100፣ ብርቱካን 110፣ ማብሰያ 30፣ አጠቃላይ 905 ብር። እንደውም ያንሳል አይደል? አሁን ተወዷል እኮ ኑሮ። ይሄ ትንሽ አይደል? የመጨረሻ ትንሽ አድርጌ ሰራው። ያው በሳምንት ከሰራው የሆነ ብር ከተረፈኝ ራሱ እቺ ብር ተርፋለች ትበላባል። አሁን ምን ቀረ? እኔ ሚስትህ ብቻ ቀረው የሚል ኮሜንት አለ እና ሴቶች ኮሜንት ይሰጣሉ በጣም በአካል ራስ ሄድ አራግባኛል። ኧረ ተው ዴሊቨሪ ልታደርስ ሴት ምን ትላለህ አንተ? ማይሻጋው ሰልሉ ሄድም ፍቅረኛ አለ አይደለም? ኧረ ተው ስራ ነው ፍቅር ስራ ነው ለጊዜው። ኮሜንት አዝናኝ ምን መሰለህ ታዲያ ምን ነው ከሳ እንቁላሉን ከበላ በኋላ ትጥለዋለህ እንዴ? ኮሜንት ምን ትላለህ? ታነባለህ? ኮሜንት አነባለሁ። ትመልሳለህ?
መልስ ለመመለስ የሚመቸው መልሳለሁ። ብዙ ጊዜ የሚሰጡ ኮሜንት ምንድነው በጣም አንደኛ የሚበዛው ኮሜንት እሱን እንደምታዘዋውሩ ይሏል። ከወንጀል ጋር ያያይዟል ሰው። ኦኬ ከወንጀል ጋር ይነሳል። እሺ በጣም ግን አከራይ ቪዲዮን ያየዋል ወይ? የምር እና ኪራይ ምናምን አልተጨመረብህ? ጨምራ ከነሱ ሊኖር ተማም ብሎ አራተው ነገር ከነሱ ያስገባ ብዙዎች የሚጎመጁበትን ምግብ እኔ ግን ይኸው ልበላ ነው። ዛሬ በሰራ ነው የበላን። ያ ዛሬ በሰራ ነው በሸቀል በራሱ ነው የበላንበት። ወደፊት ግን እየሰራን ደግሞ እየበላንን ሴቭም እናደርጋለን። ተባረከኝ ብላ ያስ ይቀመስ ነው ይላል። በስመ አብ ወደ አይደለም ሁሌ እንደዚህ የምትበላው አባት በጣም ጣፍጦ። በስመ አብ ቪዲዮ ላይ እንደሚጎርሰው ነው የጎረሰው። በጣም ነው የወደድኩት እግዚአብሔርን። እንደ ሴቶችም ባይሆን አረ ሴቶችን ያስንቃል፣ ሞክረናል። ሴቶችን ያስንቃል። በጣም ነው የምጣፍጠው። ማለት ሰዎች ካንተ ቢማሩ ከኔ ይሄን ነገር ሼር ቢያደርጉ ቢወስዱ የምትለው ነገር አለ? ከኔ ምንም ነገር አትፍሩ። ያው እኔ በድፍረት ነው የወጣሁት ወደዚህ ራሴን ለመቻል አዲስ አበባ የሚያክል ሀገር ላይ በዚህ እድሜ ሰው በስንት ነው ፈርቶ እናት ቤት በትልልቋ ነው እናት ቤት ቁጭ የሚሉ ልጆች አሉ። ያው አትፍሩ፣ ራሳችሁን ለመቻል ቁረጡና አውጡ። ምንም የሚከብድ ነገር የለውም። አንዴ እስከምትገባበት ነው። ከዛ በኋላ በጣም አሪፍ ሆኖና ቀልዶ ነው የምታገኘው። አንዴ እስከምትወጣ ወጥተህ እስከምትገባ። ፈጣሪ ጋር ያለ ግንኙነት እንዴት ነው? ያው እስከዛሬ በጸሎት ነው እዚህ የቆምኩት። ወደፊትም ያው ጸሎቴ ይቀጥላል። በህይወት የምታመሰግነው ሰው አለ? ያው ከሁሉም በፊት እግዚአብሔር ይመስገን። ሁሉም ነገር የሚያሳክለው እግዚአብሔር ነው ከሰው ይልቅ። ያው ከዛም አልፎ አክስቴ ትልቅ ሚና ተጫውታለች። ያው እናቴም እንደነገርኩ ኃይለኛ ስለነበረች እሷን አልሰማት ነበር። በእኔ ብዙ ለፍታለች፣ ተሰቃይታለች። አሁን ነገ እሷን ለመካስ ነው ዋናው ሀሳቤ። አሁን እናት ትመጣለች? ይሄን አመት ከጨረሰች በኋላ ትመጣለች። ኦኬ ያው በልተናል፣ በላነው፣ ጠጣ ነው። ዲዘርት ያስፈልጋል። እንደዚህ የተሟላ ግብዣ በቃ ምን አፕል ብላ ወይስ አፕል የሆነች ቪዲዮ አለች እንደዚህ ብለሽ መጽሐፍሽን ይዘሽ ምናምን ሲጋ የመጀመሪያ ቪዲዮ ኧረ ተው በምግብ ኦኬ ለነገ ምናምን አስበህ ተጨንቀህ አታውቅም? አሁን ነገ እንደው ዛሬ እንደዚህ በልቼ ነገ ምን ልበላ አሁን ያላቂ ሆኖ ስራ የመጣ ይገኘው ብለህ አስበህ አታውቅም? ኧረ በፍጹም አልጨነቅም። ኧረ ተው ምክንያቱም ያው ስራውን ስለማውቀው እሺ ነገ ይመጣል ስራ አይንተም ያው ሁሌ የምሰራውን ስራ አውቃለሁ። አሁን ነገ እንደምትበላ እርግጠኛ ነህ? ያው እግዚአብሔር ከፈቀደ ትበላለህ። ግን ያው እንደ ሰውኛ ትመኛለህ፣ ታስባለህ። ግን ያው እበላለሁ ከሰራ ያው ማንም ሰው ከሰራ ይበላል። ይቺ ፍራሽ ስንት አመቷ? ምን ያህል ጊዜ ሆናት? ለምሳሌ ይቺ ፍራሽ ከእናቴ ቤት ነው የወጣ እናቴ አረስቴ እግዚአብሔር መቼ ማለት ነው? የዛሬ 2 ዓመት አካባቢ 2 ዓመት ምናምን አካባቢ ያ ብርድ ልብሱ ቆይቷል። አንተ ከኔ ጋር 4 ዓመት ኧረ እባክህ ከዛ ይመጡ ነው ብርድ ልብሱ አንሶላና ፍራሿ ከዛ ፍራሿ ደስ ከማዘር ቤት ይጀት ይወጣው ነው። አሜዚንግ። አሁን ለዚህ እኮ ነው ተመልካቾች አሁን ራሱ እያዩ ኧረ ተው ፍራሽ ቀይር ከምትበላ ምናምን ሊሉ ይችላሉ። አሁን ራሱ ማስታወሻ አልቀይርም። በነገራችን ላይ በጣም እየበላን እየጠጣን እየነዳን እየደከመን እያረፍን እየተነሳን ታሪክንም እየሰማን ቆንጆ ጊዜ ነው ስናሳልፍ ይዋል ነው። እና ደግሞ በመሀል ላይክ ቀረጻችን ያው እኔ እናንተ ሳይክል ላይ ስለነበር ከኋላ ምናምን ከፊት ከጎን ያው መቀረጽ ነበረብንና የማራኪው ክሩ ደግሞ መኪና ውስጥ ሆነው እኛን እየተከታተሉ ቀረጻ እያደረጉ ነበረ። ሶ እኛን ቀረጻ በሚያደርጉበት ወቅት እንግዲህ እግዚአብሔር ጠብቆን ጥቂት በቃ ተርፈዋል። መኪናችን ትንሽ ተጎድታለች፣ ግን እነሱ በጣም እግዚአብሔር ጠብቋቸው ተርፈዋልና ያው እንደዚህ አይነት ስራዎች ላይ ገጠመኞች ላይ ከሚያጋጥሙ ነገሮች አንዱ ነው ብለን ያው እንቀበለዋለን። ዋናው ደግሞ ላይክ ሁሉም ሰው በጤና ፕሮግራማችን ሰርተን ስለጨረሰን ፈጣሪ እናመሰግናለን።
ይመቻችሁ። እሺ ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል